ታችን እንኳን ለቆምንበት አለት 10ኛ ዓመት በዓላችን እንኳን አደረሳችሁ ማለት ፈልጋለሁ። እንግዲህ በዚህ 10 ዓመታት ውስጥ አገልጋይ ዮናታን አክሊሉ ምን ያህል ተግዳሮት በቤተክርስቲያናችን አለፍን፣ እንዲሁም ደግሞ እኛ 10 ዓመታት ምን ያህል ውጤታማ ነበርን የሚሉትን ጥያቄ ጠይቃለሁ። እንኳን አደረሰ። እንኳን አብሮ አደረሰ። ከዛሬ 10 ዓመት በፊት አንድ ብለህ ስትጀምር ምን ነበር አይምሮ ውስጥ የነበረው ቪዥን? እግዚአብሔር የሰጠ ሸክም ብቁ ክርስቲያናዊ ዜጋን ማፍራት፣ ወንጌልን ለፍጥረት ሁሉ ማድረስ፣ በተለይ ደግሞ ወጣቶችን በልዩ ሁኔታ በወንጌል እውነት ካሉበት ከየትኛውም አይነት የህይወት ተግዳሮት እንዲላቀቁ ማስቻልና ተላቀው ማየት፣ ይሄን ነበር አይቼ የተነሳሁት። ግብ መጥቷል ማለት እንችላለን። በ10 ዓመት ውስጥ እግዚአብሔር ደግ ስለሆነ ካቀርነውም በላይ እግዚአብሔር አሳክቶልናል። እንግዲህ በ10 ዓመት ውስጥ የአዲስ ኪዳን ካህናት ቤተክርስቲያን ከሐዋሳ አጥቢያ ጀምራ አዲስ አበባ በዓለም አቀፍ ደረጃ ደግሞ በማርሴል ቲቪ ተደራሽነቷ ሰፊ ነውና እንደው በሁለቱም አጥቢያ ላሉ ቅዱሳኖች እንኳን አደረሳችሁ እንድትል በቅድሚያ ጠይቃለሁ። ውድ የአዲስ ኪዳን ካህናት ቤተክርስቲያን አባላትና አገልጋዮች በአዲስ አበባም በሐዋሳም ያላችሁ እንኳን ለ10ኛው ዓመት የምስረታ በዓላችን በሰላም አደረሳችሁ። በኢትዮጵያም ከኢትዮጵያም ውጭ ያላችሁ በስራና በኑሮ በልዩ ልዩ ምክንያት በትምህርት ከኢትዮጵያ ውጭ ያላችሁ እናንተም እንኳን አብሮ አደረሳችሁ አብሮ አደረሰን። የቆምንበት አለት በሚል መሪ ቃል ከሰኔ 21 እስከ 28 10ኛ ዓመታችን እናከብራለን። በዚህ አለት ላይ ቆመን አለቱ ክርስቶስ እንደሆነ ይታወቃል። ወጀቡን፣ ማዕበሉን፣ ተግዳሮቱን፣ ንፋሱን አልፈናል። ደግሞ ለዛሬ በቅተናል። ይህን ታሳቢ አድርገን ፕሮግራማችን እያከበርን እንገኛለን። እንኳን አደረሳችሁ፣ እንኳን አደረሰን። እንደው ምናልባት አገልጋይ ዮናታን አክሊሉ በ10 ዓመታት የቤተክርስቲያናችን ታሪክ ውስጥ የአገልጋይ ሹመት አልተደረገም ነበረ። አንተ መጋቢያችንንም አገልጋይ እያልን ነው የምንጠራው። በአሁኑ ደግሞ ለ6 አገልጋዮች የሹመት አገልግሎት ወይም ደግሞ ሹመት ይሰጣል ማለት ነው። ምን አይነት ስሜት ይሰማሃል? በ10 ዓመታት ውስጥ አገልጋይ ዮናታን ብዙ አገልጋዮችን አፍርቷል በቤተክርስቲያናችን በአዲስ አበባም በሐዋሳም አጥቢያ ማለት ነው። ምን ይሰማሃል? ኔክስት ደግሞ ከዚህ በኋላ ከ10 ዓመት በኋላ ነው ሌሎች አገልጋዮች የሚሾሙ ወይስ እንዴት ነው? ቤተክርስቲያን ሲባል ፕሮግራም እየተባለ አይደለም። ቤተክርስቲያን ሲባል እኔ ስኖር የሚኖር እኔ ሳልኖር የማይኖር ነገር አይደለም። ስለዚህ ቤተክርስቲያን እንዲቀጥል ትውልድ መቀጠል አለበት፣ ትውልድ መኖር አለበት። ከዚህ አንጻር ደግሞ ላለፈው 10 ዓመት በተገቢ ሁኔታ የእግዚአብሔር ወንጌል በቤተክርስቲያናችን ሊያስቀጥሉ ይችላሉ ብለን የምንላቸውን ሰዎች የማብቃት የማፍራት ስራ ላይ እየሰራን የቆየ ነው። ያስተማርሽው፣ ያሳደግሽው፣ የወለድሽው ልጅ ሲያድግ ለኃላፊነት ሲበቃ ማን ደስ የማይለዋል? በጣም ደስ ብሎኛል። እግዚአብሔር ደግሞ በየዘመናቱ በታማኝነት ያገለግሉ ልጆቹን መሾም፣ መሸለም፣ ማክበር ያውቅበታል። በጣም ደስተኛ ነኝ። በጣም መልካም። ወንጌል ይቀጥላል፣ ደግሞ ይቀጥላል። በጣም ደስ ብሎኛል። እኔም ደግሞ በዚህ 10 ዓመት አብሬ በማክበሬ ማለት ነው። ምናልባት የዛሬ 10 ዓመት ይህንን ጥያቄ እኔ ላልጠይቅ እችላለሁ። የዛሬ 10 ዓመት አገልጋይ ዮናታን አክሊሉ በአዲስ ኪዳን ካህናት ቤተክርስቲያን እንዴት ልናገኘው እንችላለን? አዲስ ኪዳን ካህናት ቤተክርስቲያን የት ትደርሳለች? በእርግጠኝነት የምነግርሽ እግዚአብሔር ላይ ባለኝ እምነት በሚቀጥለው 10 ዓመት የአዲስ ኪዳን ካህናት ቤተክርስቲያንና መልካም ወጣት ሆርን ኦፍ አፍሪካ ትልልቅ ፕሮጀክቶች እንደሚኖራት 100% መናገር ይችላል። የዛሬ 10 ዓመት ገና ሲጀምር በእግዚአብሔር ደግነትና መልካምነት ላይ ተደግፌና ታምኜ ይሄ አሁን የደረስንበትን ነገር በእርግጠኝነት ተናግሬያለሁ። አሁን ደግሞ ከዛ ባለፈ ለብዙ ሺህ ትውልዶች ከኢትዮጵያ ውጪ በብዙ ሀገሮች ላይ ኢንተርናሽናል አገልግሎት እንጀምራለን፣ እንሰራለን፣ እዛ እንደርሳለን። አትጠራጠር። የቆምንበት አለት 10ኛ ዓመታችንን የአዲስ ኪዳን ካህናት ቤተክርስቲያን በሰፊ ሁኔታ ለማክበር ዝግጅታችንን አጠናቀን እናንተ መታደም እንጋብዛለን ማለት ነው። አገልጋይ ዮናታን አክሊሉ እንግዲህ በአዲስ አበባ ከአዲስ አበባ ውጭ ያሉ ሰዎች እንዲታደሙ አብረውን ሴሌብሬት እንዲያደርጉ ማስተላለፍ የምትፈልገው መልዕክት ካለ? ወዳጆቼ፣ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ ባለፈው 10 ዓመት አገልግሎታችን ቀኛችሁን የሰጣችሁን፣ የጸለያችሁልን፣ ገንዘባችሁን፣ ፍቅራችሁን ያልነፈጋችሁ ሁላችሁ ፍሬያማነታችንና አሸናፊነታችንን ስትጠብቁ የነበራችሁ ሁላችሁ በዚህ ፕሮግራም ላይ እንድትገኙ ተጋብዛችኋል። በአዲስ አበባ ከአዲስ አበባ ዙሪያ እንደዚሁም ደግሞ ከአዲስ አበባ ውጪ በመላው ኢትዮጵያ የምትገኙ ወደ አዲስ አበባ የአዲስ ኪዳን ካህናት ቤተክርስቲያን ከሰኔ 21 እስከ 28 በመምጣት የቆምንበት አለት በሚል ከኛ ጋር ጌታ እንድታመሰግኑ ጋብዣችኋለሁ። መልካም ጊዜ ይሁንላችሁ።